ሰላም እንዴት ናችሁ ተመልካቾቻችን? ዛሬ በጥላናት ሚዲያ በየአይነት ይዘናላችሁ ነው የቀረብነው። በየአይነት እንበላለን ዛሬ ከዛም ከዚህም እያልን እያደረግን ናቲና ጥሌ እንግዲህ የተለያዩ ጉዳዮችን እያነሳን እንሄዳለንና ልክ ልኳን እንቅጭን የተሰኘ ፓኬጅ አለን። መረጃ ወይም ዜና ባጭሩ እናደርሳለን። የጨዋታ ጊዜም አለ። ስለዚህ በእነዚህ በሶስት ጉዳዮች አጫጭር ነገሮችን እያነሳን ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ሰላም አላልካችሁም ግን? ሰላም ለእናንተ ይሁን። ሰላም ብያችኋለሁ። መልካም ናቲ፣ እንግዲህ ከልክ ልኳ እንዲሁ ከዜና እንጀምር፣ በመረጃ እንጀምርና ከዛ በኋላ ሞቅ እያደረግን አንድ ምስል ይታያል ለተመልካቾች። ይህንን እንግዲህ በደንብ ከታያቸው አይታችኋል። ካልሆነ መረጃውን እኛም እናነሳለን እና እዚህ ጋር ያው ይሄ አንድ ዜና ነው። ምንድነው ከሰሞኑ የተሰማው አንድ ዜና? ኢየሱስ ክርስቶስ ሞቷል፣ ተቀብሯል፣ ተነስቷል፣ አድርጓል። እስራኤላውያን ሳይንቲስቶች ወይም ተመራማሪዎች የኢየሱስ ክርስቶስ መቃብር አለ የተባለውን ቦታ ከዚህ በፊት ሲያስጎበኙ ነበር። አሁን ቆፍረው 60 ያህል ሰዓት የፈጀ ቁፋሮና ምርምር ካደረጉ በኋላ እዛው ኢየሱስ ክርስቶስ ተቀብሮበታል በሚባለው ቦታ ትልቅ የድንጋይ ንጣፍ አግኝተናል ነው የሚሉት። ያ ትልቅ የድንጋይ ንጣፍ እንዲነሳ ነው እያነሳን ነው፣ አንስተናል። እዛ ጋር ደግሞ አዲስ ነገር አግኝተናል እያሉ ነው። እንግዲህ ማጓጓታቸው ነው መሰለኝ። ምንድን ነው አዲስ ነገር የሚለው አልተገለጸም። ግን ዞሮ ኢየሱስ ክርስቶስ ከተቀበረበት መቃብር ውስጥ ዋናውንና ትልቁን የድንጋይ ንጣፍ አግኝተናል። እዛ ውስጥ ደግሞ አዲስ ግኝት አለ የሚለውን አንስተው የዓለም ይሄ ጎብኚዎች አሉ አይደለ? መጎብኘት ደስ የሚላቸው ፍላጎታቸውን እና ምንድን ነው የሚለው ብዙዎች እየጓጉበት ያለው ነው። ምናልባት ቱሪስቶችን ለመሳብ ይሁን የሆነ ነገር ተገኝቶ ይሁን የሚለውን ወደፊት እንግዲህ ሲነግሩን የምንሰማው ይሆናልና ምን ይመስልሃል ይሄ ነገር? የድንጋይ ዋናውን ማተም አግኝተው ይሆን? በዚህ ሰዓትስ ምን ይኖራል? እንግዲህ ከብዙ ዓመታት በፊት ነው ክርስቶስ የተሰቀለው። እንግዲህ ኢየሱስ ክርስቶስ ሲነሳ በወቅቱ ጠባቂዎች ነበሩና እንዳይነሳ ብለው ሲጠብቁ የነበሩ ወታደሮች ነበሩ። በአራት ክፍል ተከፋፍለው በጣም ይጠበቅ ነበርና ኢየሱስ ክርስቶስ ሲነሳ እነዛን ጠባቂዎች መቃብሩን ሲፈነቃቅለው፣ ድንጋዩን ሲፈነቃቅለው እኚህ ጠባቂዎች እንደ ሞቱ ሰው ሆኑ የሆኑት። በድንጋጤ የተነሳ ማለት በጣም በቃ እንደ ሞቱ ሰው ሆኑ። ከዛ ኢየሱስ ክርስቶስ መቃብሩን ፈነቃቅሎ ድንጋዩን ማህተም የታተመበትን እሱን ፈነቃቅሎ ተነሳ። ከዛ በኋላ እነዚህ ሰዎች ጠባቂዎቹ ማቴዎስ ወንጌል ላይ እየሮጡ ሄዱ። ወደ ሄሮድስ ሄደው ምንድነው ያሉት? ስንጠብቅ የነበረው ተነስቷል የለም ብለው ሲነግሩት ሄሮድስ እንደዚህ ነው ያደረገው። በጣም ብዙ ገንዘብ ከፍሎ ይላል። በጣም ብዙ ገንዘብ ከፍሎ አልተነሳም በሉ ብላችሁ ይህንን ነገር በገንዘብ እንዳልተነሳ ብለው ነው ይህንን እውነት የደበቁት። ስለዚህ በዛ ሰዓት ደግሞ ማርያም ነበረች እየሮጡ ወደ መቃብሩ ሄደው በሰንበት። ከዛ በኋላ እሱ እነሳለሁ እንዳለ ወደ መቃብሩ ሲገቡ መቃብሩ ባዶ ነው ያገኙት። ምንም አልነበረም ነው የሚለው መጽሐፉ። ከዛ በኋላ እንግዲህ ባዶ እንደሆነ ነው እነሱ አይተው ያረጋገጡት። ግን አሁን ደግሞ ከ2000 ስንት ዓመት በኋላ ደግሞ አሁን ድንጋይ አግኝተናል፣ የሆነ ነገር አግኝተናል እያሉ ካሉ እንግዲህ ሲያሳዩን እናያለን ማለት ነው። ስለዚህ አንደኛው መረጃችን ይሄ ነው። ሌላው የመጨረሻው ሁለተኛው መረጃ ደግሞ ባራክ ኦባማን
ይመለከታል። የቀድሞ የአሜሪካ ፕሬዝዳንት ማለት ነው ጥቁሩ። አንድ ጥናት ክርስቲያን ፖስት ክርስቲያናዊ ዜናዎችን በማጋራት ይታወቃልና ያወጣው አንድ ዜና ምን ይላል? በርካታ ወጣቶች ጥናት ተሰርቶ ነው ይሄ በርካታ ወጣቶች እንደሚያምኑት ይላል፣ በተለይ ክርስቲያን የሆኑ ወጣቶች ባራክ ኦባማ ከብዙ የሃይማኖት አባቶች ይልቅ ከብዙ የሃይማኖት መሪዎች ይልቅ ለእኛ ለወጣቶች የተሻለ ምሳሌ ነው። በስብዕናው የተሻለ ምሳሌ ነው። በንግግሩ የተሻለ ምሳሌ ነው። ወጣቶችን በመምከር ለበጎ ነገር ተጽዕኖ በመፍጠር የተሻለ ነው የሚል ምስክርነት ሰጥተዋል ይላል። ይሄ ናቲ እንግዲህ የጥያቄ ምልክት ያሳድራል። ፖለቲከኛ ነው። ፖለቲከኛው በወጣቶች ዘንድ የተሻለ ምሳሌ የሆነ ከሆነ የሃይማኖት አባቶች የት ናችሁ? የሃይማኖት መሪዎች የት ናችሁ ማለት ይኖርብናል። ይህ በሀገራችንም በነገራችን ላይ አሁን ስታይ ባለፈው ስናወራ ነበር አንድ ሀሳብ፣ ቤተ ክርስቲያን ለምን አቅሟን አጣች፣ ለምንድን ነው ተሰሚ ያልሆነችው የሚለውን ነገር ስናነሳ ነበር። ዛሬ ከቤተ ክርስቲያን አባት ከቤተ ክርስቲያን መሪ በተሻለ አንድ ቲክቶከር የሚደመጥ ከሆነ እውነትም ቤተ ክርስቲያን ትልቅ የጥያቄ ምልክት አድርጋ መሪዎች አባቶች ይህንን መጠየቅ ይኖርባቸዋል። እና ያው የባራክ ኦባማን ብዙ ስብዕናዎችን ያነሳሉ፣ መልካም የሚባሉ ነገሮችን። ስለዚህ ንግግሩን ሰምተዋል። ከብዙ ይሄ ማለት በአጭሩ ለእኛ የሃይማኖት አባት ባራክ ኦባማ ነው። ለእኛ የተሻለ ነገር ምክር ሊሰጠን የሚችለው ኦባማ ነው። እኛ ጥሩ ትምህርት እናገኛለን ብለን የምንሰማው ኦባማን ነው። ኦባማ ማን ነው? ፕሬዝዳንት የነበረ ነው፣ ወይም በአጭሩ ፖለቲከኛ ነው። ስለዚህ ከቤተ ክርስቲያን መሪ ይልቅ ፖለቲከኛ የበለጠ ምሳሌ እንደሆነ እንግዲህ ወጣቶች የሚናገሩ ከሆነ ቆም ብለው ማሰብ አስፈላጊ ነው የሚለውን ነገር ማየት እንችላለን። የሃይማኖት መሪዎች ደግሞ ከሃይማኖት መሪዎች ይሻላል ብለው ነው እንግዲህ እኚህ ወጣቶች የታዘቡትን ያዩትን ነገር እርግጠኛ ሆነው የተናገሩት። ስለዚህ ቤተ ክርስቲያንም አንዳንድ ጊዜ የሃይማኖት አባቶች ስራቸውን ትተው ደግሞ ወደ ፖለቲካ የሚገቡበት አይነት ሁኔታ ይታያል። ወደ ሌላ ነገር ውስጥ ሲገቡ ይታያል። ስለዚህ እግዚአብሔር ባስቀመጣቸው ቦታ ላይ ሆነው ደግሞ መልካም ነገር በተጠሩበት ወይም እግዚአብሔር ባስቀመጣቸው ቦታ ላይ ሆነው ምሳሌ የሚሆን ነገር ብቻ ማድረግ እንዳለባቸው ማሳየ ነው። አዎ። ስለዚህ ዛሬ የጨነቀው ሰው ወደ ቤተ ክርስቲያን ወደ ሃይማኖት አባቶች መሪዎች እየሄደ ነው ወይ? ለምሳሌ ራሳቸውን የሚያጠፉ ሰዎች ቁጥር ጨመረ እንላለን። ለምን? ሄዶ ነግሮ ችግሩን የሚያቀልለት ሰው እያጣ ነው ማለት ነው። ስለዚህ ቤተ ክርስቲያን አካባቢ በተለይ መሪነት ላይ ያሉ የበለጠ በዚህ ጉዳይ ሊሰሩበት ይገባል። የዛሬው መረጃችን ይሄ ነው። ሁለተኛው ጉዳይ ልክ ልኳን ነው። እንግዲህ ይሄኛው ተመልካቾቻችን ልክ ልኳን ምንናገርበት ነው። እነሱም ተመልካቾችም ለእኛ ሊናገሩ ይችላሉ። እኛ ለተመልካቾች ለግለሰብ ሁኔታዎች ላይ ልክ ልኳን እንገጭን እየተነጋገርን ለመተራረም ነው፣ ለሌላ ዓላማ አይደለም። መወቃቀስ ለበጎ ነው። ኑ እንዋቀስ ይላል እግዚአብሔር ራሱ ማለት ነው። ስለዚህ መወቃቀስ ለበጎ ነውና ምናልባት ቪዲዮ ባንተ ስልክ ያለ ይመስለኛል። እሱን ቪዲዮ መነሻ በማድረግ የምናነሳው ጉዳይ ይኖረናል። ከዛ በኋላ ልክ ልካችንን እዛ ጋር እናወራና የመጨረሻው ጉዳይ ደግሞ የሚሆነው የጨዋታ ጊዜ ይሆናል። እንጨዋወትበታለን ጉዳዩን በማንሳትና ቪዲዮዋን ባጭሩ ብናሰማ። ቪዲዮ ይሄን ይመስላል። በደንብ እስቲ ተመልከቱ። አንድ እግዚአብሔር ሰው ከውጭ ሀገር መጥቶ ሊያገለግል አንድ ቸርች ቅርብ ጊዜ ነበርኩኝ እኔ እዛ ጉባኤ ላይ ከፊት ሲያይ ጠቅላላ እግዚአብሔር ሰዎች አምሮባቸው ምናምን ሱፍ ለብሰን እንዲህ ብለን ቦርጫችንን ከፍ አድርገን ተቀምጠናል። እንዲህ ብለን ተቀምጠን ሶፋ ወንበር ላይ እንዲህ ክብ ተሰርቶ፣ ከዛ ከጀርባ ያለው ምእመን ግን ያሳዝናል። ምስኪን ነው፣ እንዲህ ያለ ምስኪን። ከዛ ሰውየው ምንድን ነው አለ። እናንተ ወፍራችኋል፣ እነሱ ከስተዋል አለ።
what kind of church ይቺ ያለ ምን አይነት ቤተክርስቲያን ናት? ቤተክርስቲያን ዩኒፎርም ነው መልኳ። አልገባህም? ግዴ ለማንታ ገጭን አስረዝም ሄደ በኋላ ስለምገዛ ነው። እኔ ግን ነግርሃለሁ፣ እውነቱን ነግሬህ አትምጣ እዚህ ከፈለክ። እውነቱን ነው የምነግርህ። በደንብ ስማኝ። ለአንተ ዘይት ሽጠውልን የበለጸጉት ካሜራማኑም አልቻለም፣ ሲስቅ ነበር። ቪዲዮ ላይ እንደተመለከትነው ነው። ገጣሚ በእውቀቱ ስዩም አንድ ግጥም አለውና ሐሳቡ ምን መሰለ? ሺህ ከሲታዎች ይላል፣ እልፍ ከሲታዎች በጣም የከሱ የጠወለጉ ሰውነታችን የት ሄደ ብለው ሲፈልጉ ይላል። ገንዘባችን የት ሄደ፣ ሀብታችን የት ሄደ ብለው ሲፈልጉ ቦርጭ ነው አገኙት በአንድ ሰው ሰውነት ላይ። ያውን በእርግጥ ፖለቲካውን ነው እሱ እዚህ ጋር የነካውና ለካ የኛ እየተበላ ነው የሚለውን ነው የሚያሳየው። እዚህ ጋር አገልጋዩ እንግዲህ የሚያነሳው ከፊት በጣም የደላቸው የተመቻቸው የወፈሩ ከፊት ሶፋ ላይ ተቀምጠዋል። ምእመኑ ደግሞ ከኋላ ነው። ይሄ ቤተ ክርስቲያን መልክ ነው። አሁን ልክ ልኳን ወደ መናገር የምንመጣው ከዚህ መነሻነት ነውና ምእመኑን በራሱ ብንወቅስን ደስ ይለኛል። ለምንድን ነው ማንጠይቀው? ለምንድን ነው ይሄን ያህል የምንሸወደው የሚለውን ጉዳይ ማንሳት ይኖርብናልና ተመልካቾች እናንተም ባላችሁበት ልታወሩበት ትችላላችሁ። ናቲና እኔ በዚህ ጉዳይ ላይ በአጭሩ እናነሳለን። ምንድን ነው ትዝብት በዚህ ላይ ያንተ ሀሳብ? በዚህ ላይ እንግዲህ መጽሐፍ ቅዱስ ላይ ሲናገር አዲስ ኪዳን ላይ ለመንጋው የማይራሩ ጨካኞችና ተኩላዎች ይነሳሉ ይላል። ስለዚህ ለመንጋው የማይራሩ የተነሱበት ዘመን ይሄ ዘመን እና ከባድ ነው። አዎ እነሱ በሚገርም መኪና ነው የሚሄዱት። እነሱ በሚገርም ቤት ነው የሚኖሩት። እንግዲህ እኚህ ምእመኑም እኮ እንግዲህ ቤት ይፈልጋል፣ መኪና ይፈልጋል። አሁን መኪና እንደውም መኪና እግዚአብሔር እንዲሰጠኝ ጸልይልኝ ብለው ነው የሚሄዱት። ግን መኪና አስገዝተው ይመለሳል። አስገዝተው ለሌላው ሰብስበው ለነዛ ለጨካኞች ለተኩላዎች ያላቸውን እንትን ይላሉ። እነሱ በእነሱ ገንዘብ ያው እንዲህ አይነት እንትን ያሳያሉ። እነሱ ደግሞ ያላቸውን እያጡ እየቀነሱ ይሄዳሉ። እንዲህ አይነት ነገር ነው የምናየው። አው የብልጽግና ይባላል፣ የብልጽግና ወንጌል ይባላል። ስለ ብልጽግና ይሰበካል። የሚበለጽገው ግን ያ ስለ ብልጽግና የሚሰብከው ምእመኑማ ያለውን ነገር አጥቶ አስረክቦ ነው የሚመለሰው። ትሄዳለህ ይባላል 1 ዓመት፣ ትሄዳለህ ይባላል 2 ዓመት፣ ትሄዳለህ ይባላል 3 4 5 እያለ የትም ሳይሄድ ያኛው ሄዶበታል። በሁለተኛ መኪና ሄዶበታል፣ በሶስተኛ መኪና ሄዶበታል፣ ቤት ቪላ ቀያይሯል። ምእመኑ ግን እዚህ ጋራ የሚበላውን ይቸገራል። በነገራችን ላይ ረጅም መንገድ ተጉዘው በታክሲ ይመጣሉ። የታክሲ እንኳን እየተቸገሩ ከዛ ያችን የታክሲዋን ለዛ ሰጥተው ነው የሚሄዱት። ያ ግን መኪና የራሱ ያለው የትኛው ሞዴል ይሻላል ብለው የሚያማርጥ እና ባካችሁ እንዲያው ምእመናን እንደ ባለ አእምሮ እንድናስብ መጽሐፍ ቅዱስ ይናገራል። እንደ ባለ አእምሮ አንደኛ ወንጌል ንግድ አይደለም። የክርስቶስ ስም የሚነገድበት አይደለም። የነሱን ህይወት የቅንጦት ኑሮ ሲኖሩ መመልከት ነው። እነሱ የቅንጦት ኑሮ እየኖሩ ነው። አንደኛ ነገር መጽሐፍ ቅዱስ የክርስትና መሰረቱ በራሱ 2 ያለው አንዱን ይስጥ ነው የሚለው። ቢቻል እነሱ 2 መኪና ያለው ምእመኑ እንዴት የህይወቱን ልለውጠው ብለው አንዱን መኪና ምእመኑ የሚጠቀምበትን ሊያደርጉ በተገባ ነበር። ግን 2ኛ 3ኛ 4ኛ እየገዙ እነሱ ይሄዳሉ። እኛ የእግዚአብሔር ስም ስለተጠራ የዋህን እንሆናለን። የእግዚአብሔር ስም ስለተጠራ ምንባረክ ይመስለናል። ያ ሰው ተባረካለ የሚለው ከኛ ለማግኘት ነው።
ትሄዳለህ፣ ትጠረምሳለህ የሚለው ከኛ ለማግኘት ነው። የት ሄዳችሁ፣ የት ሄድን፣ ይህንን መጠየቅ ነው። የት ነው ሄድ ነው፣ ምንድን ነው ያገኘ ነው የሚለውን ማየት ነው። እንዲሁ ሩጫ ስናበዛ አንዳንድ ጊዜ በዛ ሩጫ መሀል ምንድን ነው ጠብ ያለው? እግዚአብሔር የበለጠ ሊባርክ የሚችለው ስትሰራ ነው፣ ስትንቀሳቀስ ነው እንጂ ቁጭ ብላ ተስፋ በማድረግ እባረካለሁ አገኛለሁ በሚለው አይደለም። እንዲህ አይነት አምላክ የለም። እግዚአብሔር ሲጀመር እግዚአብሔር ሰራተኛ አምላክ ነው እና እኛም እንድንሰራ ይፈልጋልና እንዲሁ ይሄንን በማየት እስቲ ምንድን ነው እኛ ያገኘ ነው? እነዚህ ሰዎች ደግሞ ምንድን ነው ያገኙት? ቅናት ነው ይባላል። እንዲህ አይነት ሀሳብ ሲነሳ አይደል አንዳንድ ጊዜ ከቅናት ጋር ይገናኛል። አፍ ለማስያዝ ወይም ደግሞ አትፍረዱ የሚል ነገር ይመጣል። ይሄ ፍርድ አይደለም፣ እውነታውን መናገር ነው። እግዚአብሔር ይባርከው። አሁን እዚህ ጋር አገልጋዩ የተናገሩን ቪዲዮ ላይ ተመልክተናል። እነሱ ዘይት እየሸጡላችሁ ነው የበለጸጉት፣ እነሱ የተጸለየበት እያሉ ውሃ እየሸጡ ነው የተባረኩት። በረከት ካልነው ማለት ነው ያንን ወይም የበለጸጉት የሚለውን ነገር እያነሳ ነውና እንዲሁ እናስብበት ለማለት ያለ። በጣም እኮ የሚገርም ዘመን ላይ እኔ ደረስነውና አሁን ቤተ ክርስቲያን መሄድ የሚያስፈራበት ዘመን ላይ ደርሰናል። ያስፈራል። እንግዲህ ልክ ጥሩ ነገር ጥሩ ትምህርት ከተማርክ በኋላ መውጣት እንኳን አትችልም። ልትወጣ ስትል በቃ በር ላይ እንካ ይሄን ግዛ፣ ይሄንን እንትን እያሉ በቃ በር ላይ ቆሞ ልክ እንደ ማጅራት መቺ ማለት ነው የሚቀበል ኤቲኤም ቆሞልሃል እና ለመውጣት ተሸማቀ ገብተህ ደግሞ እዛ ይሄን ካላደረጋችሁ የተባልክ ተሸማቀ እና ምን አይነት ዘመን ላይ እንደደረስን እና መጽሐፍ ቅዱስ የሚለው በቃ ሰውን በማስጨነቅ አይደለም መውሰድ ያለበት እና እንትኑን ማስተማር እኮ ነው። መጽሐፍ ቅዱስ ላይ አለ ስጡ ይሰጣችኋል የሚለውን አስተምራ ብቻ በቃ ይሄንን ስጡ የሚለውን እንትን በጣም ተጨንቀ አብራርተ ተዘጋጅተ እንዲህ ምናምን ብለ ማለት የምትለው ነገር አይደለም። ሲስተም ፈጥረ ከሰው እንዴት ነው መወስደው ብለ ተዘጋጅተ መምጣት አያስፈልግም። ቃሉን ስበክ። ከዛ ቃሉን ስትሰበክ በቃሉ የተነካ ሰው ይሰጣል። በቃሉ የተነካ ሰው ግን ለአገልግሎቱ አስፈላጊ ነው ብሎ ስለሚያምን ይሰጣል። ግን ልክ ያው እኔ እንደውም አንዳንድ ጊዜ ምንድነው የንግግር ችሎታ ነው ያላቸው? ቃሉን ነው የሚሰብኩት ወይስ ልክ ሲያወሩ ቃሉን ሲሰብኩ ትክክል ነው የሚያወሩት ነገር? ልክ ወደ ገንዘብ አጠያየቅ ሲገቡ ደግሞ በጣም ያስፈራሉ። ቅድም የሰበከው ሰውዬ ነው ሌላ ሰው ነው ብለህ ደግሞ ትንትላለን። ነጣቂዎች አሁን ይሄ ተኩላ ነጣቂ በሚለው ይገለጻል አይደለ? የነጣቂነት ጠባይን ባህሪን ታይባቸዋል። የነጣቂነት የግድ ካንተ እንዲህ በኃይል እኮ የመውሰድ አይደለም። መንገዶች አሉ የነጣቂነት መንገድና ያንን ነው እንግዲህ እያየን ያለ ነው። ስለዚህ እንግዲህ ለራሳችን ስንል ብንማር በሐዋርያት ዘመን ድሃ አልነበር። ያላቸውን ነገር አምጥተው በቤተ ክርስቲያን በሐዋርያት እግር ስር ያደርጉ ነው። ራሱ እኮ በቃ ሰው በእነሱ ድሃ አልነበር። ዛሬ ማን ኦፍ ጋድ የተባለው እነሱ የሄደ ነው። ያኛው ገና ምስኪን ነው። እዚህ ጋር ሰውየው በቃ ገልጾታል። እነሱ ሶፋ ላይ ተመቻቸ እንዲሸፍነዋል። ይሄ ነው እየሆነ ያለው። ህዝቡን ሸፍኖታል፣ ከፊት ሆኗል። ስለዚህ እሱን ማየት ነው በቃ። እውነትም እስቲ ምንድን ነው የኛ ህይወት? እነሱ ምን እያገኙ ነው? ምን እየሆኑ ነው? እኛስ ምን እየሆንን ነው? ይሄስ መጽሐፍ ቅዱሳዊ ነው ወይ የሚለውን መመልከት ነው። የሚያበለጽግ የሚባርክ ብለው እነሱ የሚነግሩት ከሆነ ለሁሉም መትረፍ አለበት፣ ሁሉም ሊበለጽግ ይገባል የሚለውን ለማንሳት እንወዳለን። ወደ መጨረሻው ጉዳይ እንደውም ቸግሮኛል ብሎ እኮ ህዝቡ እርዳታ አድርግልኝ ብሎ እንኳ አንድ ሰው የተቸገረ ሰው ቢጠይቅ እግዚአብሔር ይስጥልን ነው የሚሉት። ትክክል። የመስጠት ነገርም እኮ አታይባቸዋል። ሲጀመር ለጋስነት ሲኖር ክርስትና እኮ በመሰረቱ ለራስ እያከማቸ የምትኖርበት አይደለም። ለምን ካልክ ሁለት ያለው አንድ ይስጥ ካለ እኮ ታገኛለህ፣ ለሌላውም ትተርፋለህ፣ ታገኛለህ፣ ለሌላውም ትተርፋለህ።
እንጂ ራስ ብቻ እያከማቸ የምትመጣ ከሆነ ይሄ መበዝበዝ ነው፣ ከክርስትና መርህ ጋርም የሚጣረስ ነውና እሱን እንግዲህ እንደዚህ ካየን ወደ መጨረሻው ወደ ጨዋታ ጊዜ እንግባ። እስቲ እንጨዋወት ተመልካቾቻችን። የመጨረሻው የጨዋታ ጊዜ ነው። ዝናብ ነው ዛሬ፣ እንደው ይበርዳል፣ በጣም ብርድ ነው። በዚህ በብርድም ደግሞ በዚህ ብርድ አንተ ለእንጀራ ብለህ ትወጣለህ። ለእንጀራ ብለህ ነው የምትወጣው፣ እየበረደ እንቅልፍ እያማረ ከዚህ ብርድ ልብስ ባልወጣው እያልክ ትወጣለህ። ከዛ እሄዳለሁ። ሲሄድ አንደኛው ተገናኘ፣ መጣብኝ። ጸጉሩን ያንጨባረረ ያጎፈረ ሻሎም አለኝ። ሻሎም ሲል እንግዲህ ሰላም አልኩኝ። ሻሎም ወንድሜ ነበር ያለኝ። ሰላም አልኩኝ። 5 ደቂቃ ልትሰጠኝ ትችላለህ አለ። ያው በዛ ዝናብ በዛ ብርድ 5 ደቂቃ ትሰጠኛለህ ብሎ በመፍቀዱ በመጠየቁ አደንቃለሁ። ልክ ነው፣ አየሩ ከባድ። ኧረ በዚህ ብርድ አይከብድም ወይ አልኩኝ። ከዛ በኋላ ለእግዚአብሔር ስትል ብርዱን ብትታገስ፣ እግዚአብሔር የሚልህን ብታውቅ ኖሮ ብርዱን እችለዋለሁ ትል ነበር አለ። እንግዲህ በማን ያዘኝ? በእግዚአብሔር። እግዚአብሔር የሚልህን ብታውቅ ኖሮ አለ። መልካም እሺ፣ እንደዛ ከሆነ አፍጥን። ምንድን ነው አልኩኝ። ተማሪ ነህ? ሰራተኛ አለኝ። አንተን ማን የላከ አልኩት። እግዚአብሔር። ስለ እኔ ነገረ ማን ነው? እግዚአብሔር። ስለዚህ ተማሪ ልሁን ሰራተኛ? እግዚአብሔር ስለሚያውቅ መልእክትህን ቀጥል አልኩኝ። አይ ካንተ አንደበት እግዚአብሔር ሊሰማ ወዶ ሊሆን ይችላል አለ። ኧረ እባክህ ወንድሜ እየበረደኝ ነው ወይስ ማጓጓትህ ነው አልኩኝ። ከዛ ማጓጓትህ ነው ወይስ ምናምን ስለው እሺ በቃ በጣም እንደዚህ የምትቸኩል ከሆነ ስልክህን ስጠኝ አለ። በቃ በስልክ እነግርሃለሁ አለ። በቃ ግልግል። ስለዚህ በስልክ መንገር የምትችለው ከሆነ ብዬ 09 ብዬ ስልኬን ነገርኩት። ከዛ ስልክ እንግዲህ ከወሰደ በኋላ ቻው መባባል ነው። ለካ እሱ ሁኔታው ምናምን ቻው የማለት አልነበረም። ስልክ ከሰጠው በኋላ ወንድሜ ለአገልግሎት ሌላ ከተማ እየሄድኩ ነው አለ። መጀመሪያ እስቲ እሱም ቢልሳ ጅምር ላይ ማለት ይችል ነበር። ሌላውን ነገር ከመጨረሻው ቢጀምር እኔም አርፍ ነበር። ከዛ ለአገልግሎት ስለሚሄድ አለ። መልካም እግዚአብሔር ይከተል አልኩ። ያው እንግዲህ ለአገልግሎት ይሄዳለሁ ለሚል ሰው እግዚአብሔር ይከተል፣ እግዚአብሔር ይርዳ ነው የምትለው። ሌላ ምን ትላል? እግዚአብሔር ይከተል፣ እግዚአብሔር ይርዳ ነው፣ ወይም ጥሩ ነው አገልግል ነው የምትለው። ከዛ በኋላ እባክህ፣ ስለዚህ ሌላ ከተማ ስለሆነ የሚሄደው የትራንስፖርት ዝራብኝና በረከትህን እጨድ። ከዛ እሺ ወንድሜ የታክሲ ስጠኝና በረከትህን እጨድ፣ እኔም የታክሲ ያስፈልገኛል። ተናዶ ሄደ። የሚገርም ነው። እሺ እኔ እንግዲህ ኧረ እስቲ እኛም እንጨድ እንጂ እነሱ ብቻ ለምን ያጭዳሉ? እነሱ ብቻ ነው እንደሚያጭዱት። እኛም እነሱ የማጨድ ስልጣኑ ለእኛ አልተሰጠም። የታክሲ ዝራብኝና እጨድ ስለው ሄደ። ዓላማው ለካ የትራንስፖርት ሊያዘራኝ ነበር። ዘርዝሩ የሚል ነገር መጥቷል። አሁን የሚገርም እኮ ነው። እግዚአብሔር እንግዲህ እኔ የት እንደሆነ ማላውቀው ማን እንደሆነ የኋላ ታሪኩን የማላውቀው ሰው ሲጀመር እዛ ጋር አገልግሎት ነው ብዬ አምኜ መስጠት ግዴታም የለብኝም። እውነት ነው። ሰው ብቻ ያችን ደቂቃም እየበረደኝ እያንቀጠቀጠኝ መቆየት ያበሳጨኝ። እኔም አንዴ እንደዚህ አጋጥሞኛልና መንገድ እየሄድኩ እዛ በኋላ ወደ ሊመሻሽ እየመሻሽ ነው 12 ከምናምን እየጨላለመ ነው። ብቻዬን እየሄድኩ ነው። ከዛ ድንገት የሆነ ሰው ከፊቴ ቆመ። ደነገጥኩና ምንድነው ምናምን ብዬ እንዲህ ሳየው ሰላም ላንተ ይሆናል። አሜን ሰላም ላንተም ይሆን አልኩት። ከዛ ልጸልይልህ አለኝ። ለኔ አልኩት። አዎ
ልጸልይልህ አለኝ። በመጀመሪያ ታቀኛለህ እኔን አልኩት። ታቀኛለህ? ዝም ብለህ መንገድ ላይ አቁመህ ልጸልይልህ ትለኛለህ? እኔ ማን ነኝ? አንተ ማን ነህ? ዝም ብለህ መንገድ ላይ የሚሄድ ሰው አቁመህ ልጸልይልህ ትላለህ እንዴ ምናምን አልኩት። የት ታቀኛለህ ብዬ ወደዛ ሳፈጥበት በቃ እሺ ይቅርታ እሺ አለ። በቃ ሂድ ብዬ እኔም መንገዴን ሄድኩ። እንግዲህ እና እንዲህ አይነት ነገርም ያጋጥማል መንገድ ላይ። ስለዚህ እሱ እሺ ብትል ከዛ በኋላ ያቺ የዘሯ ትመጣለች። ዝራብኝ ሊል ዝራብኝ። ስለዚህ እኛም መዝራት ያምረናል። ለስንቱ እንዝራኛ ወደኛ እስቲ ዘራ አድርጉ። እና እንግዲህ ይሄን ይመስላል ናቴ ዛሬ ቆይታችን። ቀጣይ ላይ እንዲህ አይነት ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። ከኛ ጋር ስለነበራችሁ ምስጋናችን ላቅ ያለ። እናመሰግናለን። በያላችሁበት ቦታ ሰላም ለእናንተ ይሁን።